አንድ አዳኝ በጫካ መካከል ላደን ሲሄድ አንዲት በጣም ቆንጆ የምታምር ወፍ አየ። ይችን ወፍ ይዞ ቤቱ በኬጅ ውስጥ አስቀምጦ እንግዳም ሲመጣ እንዲያያት ቤተሰቡም ልጆቹም ሁሉ እንዲደሰቱባት ፈለገ። ስለዚህም ተኮሰ። አልመታትም፣ ስቷታል። ነገር ግን ከክንፎቿ የተወሰኑትን አንድ ሁለቱን ስለመታ ተነቅለዋል። ወደቀች። ሮጠ ሄደና ያችን ወፍ አነሳት፣ በእጇ ያዛት። ባይገላትም ተያዘችለት ማለት ነው። ከተያዘችለት በኋላ ወፊቷ መናገር ጀመረች። ለካ የምትናገር ወፍ ነች። እንዲህ አለችው፣ እቤቱ ወስደ በኬጅ ውስጥ አስቀምጠ ልታኖረኝ ከሆነ ወዮልህ፣ ጉድህን ነው ምዘከዝከው። ወደ ቤትህ ለሚመጣ እንግዳ ሁሉ የምታደርገውን የጓዳ ጉዳዮችህን ሚስጥርህን ሁሉ ዘከዝካለሁ፣ ትዋረዳለህ። ነገር ግን ብትለቀኝ ተመልሼ እንድበር ብታደርገኝ 3 ጠቃሚ ምክሮች አንተን ጥበበኛ የሚያደርግህ በኑሮም ስኬት እንዲኖርህ የሚያደርግህ ነገር እነግርሃለሁ አለችው። ሰውየውም አሰበና አንደኛ ጉዱ እንዲወጣ አይፈልግም። እሷን ቤቱ አስቀምጦ የሚመጣ ሰው ሁሉ የቤቱን ጉድ እንዲሰማ አልፈልግም። ሁለተኛ ደግሞ ጥበበኛ ስኬታም እንዲሆን የሚያደርገውን ምክር ማግኘት ደግሞ ጓጓ፣ አስፈላጊ ነው ብሎ ስላሰበ እሺ ያለና ተስማማ። የሰጠችው 3 ምክር ይሄ ነው። አንደኛ የምትሰማውን ነገር ሁሉ አትመን። እንደው አንድ ነገር ስለሰማ እውነተኛ ነው ማለት አይደለም። የምትሰማው ነገር ሁሉ እውነት መሆኑን ፈትነህ ሳታውቅ አትመን አለችው። ያዙልኝ፣ ጥሩ ምክር ነው። ሁለተኛ ከአቅምህ በላይ የሆነውን ነገር ለማድረግ አትሞክር። ከአቅምህ በላይ የሆነውን ነገር ለማድረግ ከሞከርክ ትወድቃለህ፣ አይሳካልህ። እሱ ብቻ አይደለም፣ ሰዎች ያፌዙብሃል፣ ይስቁብሃል። ይህንን አትሞክር አለችው። ይህም ጥሩ ምክር ነው። ሶስተኛ ስህተት ካደረግ፣ መቼም ሰውና ስህተት ያለ ነገር ነው። ሰው ሆኖ ስህተት የማያደርግ የለም። ስህተት ካደረግ ስለዛ ስለ ተሳሳትከው ነገር በመጸጸት ራስህን አትጉዳ። እርሳው፣ ቅበረው፣ ራስህን አታሰቃይ። ምክንያቱም ነገ አዲስ ቀን ነው አለችው። ሰውየውም ይሄን በመስማቱ ደስ አለው። እንደ ተስማማው ከእጁ ለቀቃት። በረረች። ሄደችና